የነቢያት ታሪክ፣ የሶሐቦች ታሪክ፣ የተለያዩ አስተማሪ ታሪኮች። ሲራ ቲዩብ። ቢስሚላህ አላሁመ ለከል ሐምዱ ሐታ ተርዳ ወለከል ሐምዱ ኢዛ ረዲት ወለከል ሐምዱ በዕደ ሪዳ ወሰላቱ ወሰላሙ ዐላ ሐቢቢና ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላህ። ረቢ ሽረሕ ሊ ሰድሪ ወየሲር ሊ አምሪ ወሕሉል ዑቅደተን ሚን ሊሳኒ የፍቀሁ ቀውሊ። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ልጅ ለእናቷ የጻፈችው አስገራሚ ደብዳቤ ይድረስ ለእናቴ። አላህ ስብሓነሁ ወተዓላ እንዲህ ይላል፣ አዑዙ ቢላሂ ሚነ ሸይጣኒ ረጂም። ያ አዩሃ አለዚነ አመኑ ቁ አንፉሰኩም ወአህሊኩም ናራ ወቁዱሃ ናሱ ወልሒጃረቱ ዐለይሃ መላኢከቱን ጊላዙን ሽዳዱን ላ የዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን። እናንተ ያመናችሁ ሆይ ነፍሶቻችሁንና ቤተሰቦቻችሁን መቀጣጠያዋ ሰዎችና ድንጋይ ከሆነች እሳት ጠብቁ። በእርሷ ላይ ጨካኞችና ኃይለኞች የሆኑ መላእክት አሉ። አላህን ያዘዛቸውን ነገር በመጣስ አያምፁም፣ የሚታዘዙትንም ሁሉ ይሰራሉ። ሱረቱ ተሕሪም አንቀጽ 6። ከዚህ በታች የሚቀርበው እውነተኛ ደብዳቤ አንድ ልጅ ለእናቷ የጻፈችው ሲሆን በውስጡ ብዙ ነገሮችን የያዘ በመሆኑ በአንክሮ እንከታተለው። እናቴ ሆይ ትሰሚኛለሽ? እስኪ የምነግርሽን በጽሙና ተከታተይኝ። ለመሆኑ ጩኸቴንና ለቅሶዬን ታዳምጫለሽን? እማ እውነት የምታፈቅሪኝ ከሆነ አሁን እነሆ አብሬሽ ነኝና ልቤም በእጆችሽ መሃል ነውና ደስ የሚልሽን ነገር አድርጊ። ውድ እናቴ አሁን እንቀራረብ። ከዚያም እንደ ልጅነት ዘመኔ እቅፍ አድርጊኝ። ያኔ ሐዘኔንና ጭንቀቴ ቀነስ ያደርግልኛል። ነይና እንባዬን ከጉንጮቼ ላይ ጥረጊልኝ። እንዲሁም እያሳደዱኝ ካሉት ስግብግብ አዳኞች ነፍሴን ታደጊያት። እስኪ የእናትነት ፍቅርሽን ልቅመሰው። አንድ አፍቃሪ እናት ለምትወዳት ልጅ ልትሰጣት ከምትችለው ከማር የጣፈጠ ምክር ድርሻዬን ስጪኝ። ነይና በብቸኝነቴ ጥላ ተከልለው ደካማነቴን አይተው በግፈኛ እጃቸው የትርፍ ማጋበሻ ሊያደርጉኝ ካተፈሰፉት እርጉም የሆኑ ሰዎች መዳፍ አውጪኝ። ውድ እናቴ አላህ አንቺን እንደ አንድ መልካም እናት እኔን በተመለከተ ልትወጪው ስለሚገባሽ ኃላፊነትሽ ነገ በፍርዱ ቀን ይጠይቅሻል። ሂጃብ እንድለብስና አላህን እንድገዛው ብታበረቻችኝ ነገ የሚኖርሽ ምንዳ ከእሳት መዳንን በጀነት ውስጥ የደስታ ሕይወትን ማግኘት ነው። ያን የምታደርጊ ከሆነ በአስከፊው የጀሃነም እሳት ስትቀጪ መኖር እጣ ፈንታሽ ይሆናል። አላህ ከዚህ አደጋ እንዲጠብቅሽ እለምነዋለሁ። እማ ታስታውሻለሽ? ገና ልጅ እያለሁ በፋሽን የተንቆጠቆጡ አልባሳትን ነበር የምታለብሽኝ። እርቃኔን እንዲሄድና የፀጉር አቆራረጤ ሳይቀር ወንዶችን እንዲመስል ታደርጊ ነበር። እማ እውነቱን ለመናገር ከድርጊትሽ ሁሉ በጣም ያበሳጨኝ የነበረው ሳላውቀው ሌሎች ሞዴሎችን እንድመስል ተጽዕኖ ስታሳድርብኝ የነበረው ሁኔታ ነበር። ሕይወቴን የሚያስተካክልልኝና ነፍሴን ከአደጋ የሚጠብቀኝ የሆነው የነቢዩ ሰለላሁ ዐለይሂ ወሰለም መንገድ እንድከተል ለምን አላደረግሽኝም? አንቺ ግን እንድከተል የመረጥሽልኝ መንገድ ነጣቂዎች ሴትን ልጅ እንዳስፈለጋቸው የሚረግጡበትንና ርካሽ ስሜታቸውን ለማርካት ባሪያ አድርገው የሚጠቀሙበትን የወሲብና የእርቃን አሻንጉሊትነትን፣ ይህም መጨረሻው አሳፋሪ ነው። እማ አላህ ያለውን ሰምተሽ ወይም አንብበሽ ታውቂያለሽ? አዑዙ ቢላሂ ሚነ ሸይጣኒ ረጂም። ያ አዩሃ ነቢዩ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒነ ዩድኒነ ዐለይሂነ ሚን ጀላቢቢሂን ዛሊከ አድና አን ዩዕረፍነ ፈላ ዩእዘይን ወካነ አላሁ ገፉረን ረሒማ። አንተ ነቢይ ሆይ ለሚስቶችህ ለሴቶች ልጆችህም ለምእመናን ሚስቶችም ከመከናነቢያቸው በላያቸው ላይ እንዲለቁ ንገራቸው። ይህ እንዲታወቁና በባለጌዎች እንዳይደፈሩ ለመሆን በጣም የቀረበ ነው። አላህም መሐሪ አዛኝ ነው። ሱረቱል አሕዛብ አንቀጽ 59። ውድ እናቴ መቼም ወቀሳ የተበዛብሽ አልቀረም። እስኪ አድምጭኝ። ሰውነቴን በሜካፕ እንዳዝጎረጎርኩ
ሽቶ ተቀብቼ ወደ ውጭ እንዲሄድ ትፈቅጂልኝ ነበር። የወንዶችን ፍላጎት በሚቀሰቅስ ሁኔታ እርቃኔን አጋልጬ ሲሄድ ቅር አይልሽ ነበር። እንዲያውም አሁን ሳስበው በሁኔታዬ በጣም ነበር ደስ ይልሽ የነበረው። አንድም ቀን አልከለከልሽኝም። እንዲሁም ጨዋና አይናፋር እንደሆን አልመከርሽኝም። በፊትሽ ከተለያዩ ወንዶች ጋር በአይኔ ሲጠቃቀስ ምንም አይመስልሽም ነበር። አላህ እንደሚከተለው ማለቱን ዘንግቼና ችላ ብዬ ነበር። አዑዙ ቢላሂ ሚነ ሸይጣኒ ረጂም وقل للمؤمنات يغضضن من أبصارهن ويحفظن فروجهن ولا يبدين زينتهن إلا ما ظهر منها وليضربن بخمرهن على جيوبهن ለምእመናትም ንገራቸው አይኖቻቸውን ይከልክሉ፣ ብልቶቻቸውን የሚጠብቁ፣ ጌጣቸውንም ከእርሷ ግልጽ ከሆነ በስተቀር አይግለጡ፣ ጉፍታዎቻቸውንም በአንገትጌዎቻቸው ላይ ያጣፉ። ሱረቱ ኑር አንቀጽ 34። ውድ እናቴ እኔ እኮ አይናፋርነቴንና ሂጃቤን ከዚያም ጠቅላላውን ሃይማኖቴን የለቀኩ ብሆንም አንቺ ግን ምንም ነገር እንዳልተፈጠረ ጭራሽ የምሰራው ነገር ሁሉ ልክ እንደሆነ ሁሉ አንዳች አይነት ምክር ሰጠሽኝ አታውቂም ወይ? ጥፋቴ ይህ ሁሉ ሁኔታሽ እኔን እንዳይከፋኝ ወይም ደስተኛ እንደሆንልሽ መፈለግ እንደሆነ ብገምትም በአጠቃላይ ሁኔታዬን ሳየው የተሞላቀቀ አስተዳደግ ለእኔ ያተረፈኝ ነገር መጨረሻዬም ወደ ጀሃነም መውረድ እንዲሆን የሚያደርግ አካሄድ ነበር። እማ ነገ በፍርዱ ቀን አላህ ፊት ከምንወቃቀስ ዛሬ ብንወቃቀስ ይሻላል ብዬ ነው። እናም እነዚያ ጋጥ ወጥ ጓደኛ ተብዬዎች እንደዚያ ወደ አዘቅት ሲነዱኝ የት ነበር ያለሽው? እማ ከወሰዱን ጭልጥ ያለ እንቅልፍ መንቂያ ሰዓት አሁን ነው። አሁን ልቤ ሲቃጠል ይሰማኛል። አይኖቼም እንባ በጉንጬ ላይ ያዘንባሉ። እጄን ይዘሽ የአላህን መንገድ አሳይኝ እባክሽን፣ ተያይዘን አንጥፋ፣ እየመራሽኝ ወደ ጀነት አብረን እንግባ። ስለሆነም ከእንግዲህ ሂጃቢን እንዳስተካከል እርጅኝ፣ መጥፎ ጓደኞች እንዳይኖርኝ ተቆጣጣሪኝ፣ ከኃጢአት አዘቅት መንጭቀሽ በማውጣት ሰው አድርጊኝ። አላህ የሚወሳባቸውን ቦታዎች እና የቁርአን ትምህርት የሚሰጥባቸው ስብስቦች ወይም ሐልቃዎች ላይ እንድገኝ አበረታችኝ። እማ ይህ እንግዲህ የደብዳቤ የመጨረሻ ክፍል ነው። ሆኖም ደብዳቤ ለመጻፍ የመጨረሻዬ ግን አይደለም። አላህን ለማመጽና ጠማማውን መንገድ ለመከተል አንዳችም ሰበብ የሚሆን ነገር የለም ከእኛ ደካማነት በስተቀር። ለዚህ ሁሉ ኪሳራችን ደግሞ በጸጸታችን ምክንያት ከመፍሰስ የሚታገድ እንባ ሊኖረን አይገባም። ይህን ሁሉ ስጽፍልሽ የሁሉንም ነገር ተጠያቂዋ አንቺ ነሽ ብዬ ከደሙ ንጹህ ለመሆን አይደለም። ፈጽሞ ሁኔታውን ሳስበው ልቤን እየናጠ ውስጤን ስላስለቀሰኝ ስሜቱን ላጋራሽ ብዬ እንጂ በዚህ ደብዳቤ ትንሽ ወጣ ያሉ ቃላትና ከስነ ምግባር አንጻር ለአንቺ ለውዷ እናቴ ያልተገቡ አገላለጾችን እንዳሉ አሳምሬ እገነዘባለሁ። ሆኖም ነገ ሁላችንም ተዋርደን በጀሃነም እሳት ከምንጣል እዚህ የሆነው ሆኖ ብንስተካከል ብዬ ነው። ልጅ ለእናቷ ምጥ እንደማታስተምራት አውቃለሁ። ሆኖም እማዬ ይህ የመጪው ዓለም ጉዳይ ነው። አላህ ሱብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንት አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።